የእውቀት እምብርት። በዚህ ቻናል አስተማሪ የሆኑ ቪዲዮዎችን ስለምንለቅ ቻናሉን ሰብስክራይብ በማድረግ ይከታተሉን። ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች። ዛሬ ደግሞ በስምንተኛ ክፍል በጀነራል ሳይንስ ዩኒት 1 ፓርት 2 ይዤላችሁ ቀርቤያለሁ። በፓርት 1 አሪፍ አድርጌ አቅርቤላችሁ ነበር። በፓርቱ ደግሞ ፊዚካል ኳንቲቲ ኤንድ ሳይንቲፊክ ሜቶድ ኦፍ ሜዠርመንት የሚለውን በዚህ ቪዲዮ አብረን የምናየው ይሆናል። እንግዲህ በዚህ ቪዲዮ የምናየው ፊዚካል ኳንቲቲዎች እና ሳይንቲፊክ ሜዠርመንት የሚለውን አብረን እናያለን። ስለዚህ ቻናል ውስጥ ተቀላቀሉ፣ ላይክ እና ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ደግሞ የተለያዩ ጥያቄዎች ካሏችሁ ኮመንት ማድረግ እንዳትረሱ ማለት ነው። ስለዚህ ወደ ዛሬው ቶፒካችን ስንመጣ in our day-to-day life we measure many things such as what mass of what vegetables, the volume of liquids, the speed of a car, the temperature of the days it is። እንግዲህ በቀን ተቀን ህይወታችን ላይ የተለያዩ ነገሮችን እንለካለን። ከነዛም ውስጥ ለምሳሌ የተለያዩ አትክልቶችን ሊሆን ይችላል፣ ክብደታቸውን፣ ማሳቸውን፣ እንደገና የሊኩዊድ የፈሳሽ ነገሮችን ይዘታቸውን ልንለካ እንችላለን። የአንድ መኪና ወይም የተለያዩ ተሽከርካሪዎች ፍጥነታቸውን፣ ስፒዳቸውን ሜጀር ልናደርግ እንችላለን። የቴምፕሬቸር አሁን ለምሳሌ በየቀን ተቀን የዌዘር ኮንዲሽን እሱ አለ። ስለዚህ ያንን ኮንዲሽን ወይም ቴምፕሬቸሩን፣ ቅዝቃዜውን፣ የተለያዩ ነገሮችን ሜጀር ማድረግ እንችላለን። ምን እናደርጋለን? such quantity which could be what measured are called physical measurement። እንግዲህ እነዚህ ነገሮች ለመለካት የምንጠቀምባቸው ነው። ለምሳሌ ሊኩዊድ ሊሆን ይችላል፣ ቴምፕሬቸሩን ለመለካት፣ ማሱን ለመለካት፣ ማንኛውም ነገር ይህን ነገር ለመለካት የምንጠቀምበት ነገር ምን ተብሎ ይጠራል? ፊዚካል ሜዠርመንት ብለን እንጠራዋለን። እንግዲህ እዚህ ጋር ፊዚካል ሜዠርመንት ማወቅ ያለባችሁ ሁለት ክፍሎች አሉት። አንደኛው ፈንዳሜንታል ፊዚካል ኳንቲቲ ሲሆን ኤንድ ዩኒት ስናይ፣ ሁለተኛው ደግሞ ድራይቭድ ፊዚካል ኳንቲቲ ነው። ስለዚህ ፊዚካል ኳንቲቲ በስንት ይከፈላል? በሁለት ይከፈላል። ፈንዳሜንታል እና ድራይቭድ ፊዚካል ኳንቲቲ ተብለው በሁለት ይከፈላሉ ማለት ነው። ስለዚህ አሁን የምናየው የቱን ነው? ፋንዳሜንታል ፊዚካል ኳንቲቲ የሚሉትን እናያለን። ፋንዳሜንታል ኳንቲቲስ ኦልሶ ናውን አስ ዋት ቤዝ ኳንቲቲስ። እንግዲህ ለሁሉም ለድራይቭድ ቤዝ ሆኖ ስለሚያገለግሉ በሌላ አባባል ምን ተብለው ይጠራሉ? ቤዝ ኳንቲቲስ ብለን እንጠራቸዋለን። ፋንዳሜንታል ፊዚካል ኳንቲቲዎችን ማለት ነው። አር ኳንቲቲስ which cannot be what expressed in terms of any other quantity። እንግዲህ እነዚህ ፊዚካል ኳንቲቲዎችን ምን በሌላ በማንኛውም ኳንቲቲ ልንገልጻቸው አንችልም፣ ኤክስፕረስ ማድረግ አንችልም። in terms of any other quantity በማንኛውም ኳንቲቲ ተጠቅመን እነሱን ኤክስፕረስ ማድረግ አንችልም። they are what the base for other quantities። ለማንኛውም ሌሎች ኳንቲቲዎች እነሱ ምን ናቸው? ቤዝ ናቸው። ለዛም ነው ቤዝ ኳንቲቲ ብለን የምንጠራቸው ማለት ነው። ስለዚህ ለሌሎች ለአዘርስ ቤዝ ሆነው ያገለግላሉ። ለምሳሌ ሜትርን ብንወስድ ወይም ሌንግዝን ብንወስድ ያ ሌንግዝ ማለት ርዝመት ነው። ርዝመት የምንለካው በሜትር ነው። ስለዚህ ሌላ ነገር ኤክስትራ ነገር ኤክስፕረስ ሊያደርገው አይችልም። እሱን የግዴታ የሚያስፈልገን ምንድን ነው? ሜትር ብቻ ነው ሜዥር ለማድረግ። ስለዚህ ኢንዲፔንደንት ነው ማለት ነው። እሺ እዚህ ጋር ደግሞ ምን ነው የምናየው? የኮመን የሚባሉትን የቤዝ ኳንቲቲዎች ሲምቦላቸውን እንዲሁም ደግሞ ምናቸውን እናያለን፣ ዩኒታቸውን እናያለን ማለት ነው። እሺ እዚህ ጋር ፋንዳሜንታል ኳንቲቲስ ኤንድ ዚር ኤስአይ ዩኒት። እንግዲህ ፋንዳሜንታል ኳንቲቲዎች እና የነሱ ኤስአይ ዩኒት ኢንተርናሽናል ሲስተም ኦፍ ሜዠርመንት እንዴት የሚለካበት መንገድን አብረን እናያለን ማለት። ለምሳሌ ኳንቲቲው ይኸውና እዚህ ጋር ለይላችሁ ኳንቲቲ እዚህ ጋር የማሰምረው ማለት ነው ስለላስታክት ነው። ስለዚህ ኳንቲቲው ከዚህ ሳይድ ያለው ነው። እንደገና ደግሞ what name of a symbol። ስለዚህ ኔሙ ይኸውና ሲምቦል ደግሞ እዚህ ጋር አለ ማለት ነው። ስለዚህ እዚህ ጋር ስናይ ምንድነው
የሌንግዝ ለምሳሌ በምንድን ነው የምንለካው? ሌንግዝ የምንለካው በምንድን ነው? በሜትር ነው አይደለም? ስለዚህ የእሱ ሲምቦል ደግሞ ኤም ነው። የሜትር ሲምቦሉ ኤም ነው ማለት ነው። እንደገና ለምሳሌ ይሄ ማንኛውም ነገር የምንለካ ሜትርን አሁን ለምሳሌ የምንለካው በአንድ ነገር ብቻ ነው። እሱም በሜትር ብቻ ነው የምንለካው ማለት ነው እንጂ ሌላ ነገር ላይ ኤክስትራ ነገር አያስፈልገንም። እንደገና ሌላኛው ደግሞ ማስ ነው። ማስ ራሱ ምንድነው? ሌላኛው ፈንዳሜንታል ፊዚካል ኳንቲቲ ነው። እሱን ማስ ማለት ክብደት ነው። እሱ የምንለካው በምንድነው? በኪሎግራም። ለምሳሌ በኪሎግራም ይሄ ኤስአይ ዩኒቱ ነው እንጂ ትንሽ ከሆነ በጣም ብዙ ከሆነ በተለያየ ነገር መለካት እንችላለን። ለምሳሌ በጣም ትንሽ ከሆነ በግራም በሚሊግራም ልንለካ እንችላለን። ያ ማሳችን ማለት ነው። እንደገና በጣም ብዙ ከሆነ ደግሞ በቶን ልንለካ እንችላለን፣ በኩንታል ልንለካ እንችላለን፣ በርካታ ነገሮች ልንለካ እንችላለን። ነገር ግን ኤስአይ ዩኒቱ ማለት ነው ኪሎግራም ነው። ስለዚህ ሲምቦሉም የእሱ ሲምቦሉም ምንድነው? ኬጂ ነው ማለት ነው። ስለዚህ የእሱ ሲምቦልም ኬጂ ይሆናል። እንደገና ሌላኛው ደግሞ እዚህ ጋር ታይም ነው። ታይም ማለት ጊዜ ነው ታውቃላችሁ። ግን ጊዜ የምንለካው በምንድነው? በሰከንዶች ነው ወይም በሰከንድ። ስለዚህ የእሱም ኤስአይ ዩኒት ወይም ሲምቦሉ ምን ተብሎ ይጠራል? ኤስ ተብሎ ይጠራል። ስለዚህ የምንለካበት መሳሪያ የታይም መለኪያ መሳሪያ ሰከንድ ነው ኢንስትሩመንቱ። ዩኒቱ ደግሞ ምንድነው? ኤስ ነው ማለት ነው። ቴምፕሬቸር ደግሞ እንዲሁም ሙቀት ስንለካ ኬልቪን እንጠቀማለን። ለሱም ሲምቦሉ ምን ነው? ኬልቪን ኬ ናች። ኬልቪን ኬ የሚለው ትክክለኛ ኤስአይ ዩኒቱ ነው ማለት ነው። ስለዚህ በዚህ ወይ እነዚህ በትንሹ በአጠቃላይ ወደ 7 የሚጠጉ ናቸው ፈንዳሜንታል ፊዚካል ኳንቲቲ የሚባሉት። ከሰባቱ ውስጥ 4ቱ እዚህ ጋር ተቀምጠዋል ማለት ነው። ስለዚህ ኤግዛምፕል አለ እዚህ ጋር ኢፍ ስቱደንት ሃዝ ኤ ማስ ኦፍ 32 ኪሎግራምስ። እንግዲህ አንድ ተማሪ 32 ኪሎ ግራም ቢሆን ስለዚህ ወይም ቢኖረው the quantity being measured is mass። ስለዚህ የለካነው ነገር ምንድነው? ኳንቲቲው ማስ ነው፣ ክብደቱን የለካነው። so the value of the measurement is what? 32 and the unit of measure is what? kilograms። ምን ማለት መሰላችሁ? እዚህ ጋር እንግዲህ ማንኛውም አሁን ለምሳሌ እናንተ የራሳችሁ ክብደት 32 ቢሆንና ያ 32 ኪሎ ግራም ቢሆን 32 የሚለው ቁጥሩ ሜዠርመንቱ ወይም የእናንተ ማግኒቲዩድ ነው። ስለዚህ ያ ማግኒቲዩድ ከሆነ እንደገና ደግሞ ኪሎግራም የሚለው ደግሞ ኤስአይ ዩኒቱ ነው። የዛ የሜዠሪንግ ኢንስትሩመንቱ ምን ነው? ኤስአይ ዩኒቱ ነው ማለት ነው። ስለዚህ በዚህ ወይ መርዳት ይጠበቅብናል። እሺ ፊዚካል ኳንቲቲ በሁለት ከፍለን አይተናል። እሱ ምንድነው? አንደኛው ፈንዳሜንታል እና ዲራይቭድ ብለናል። ለምሳሌ ፈንዳሜንታል አይተናል። ዲራይቭድ የሚለውን ደግሞ አሁን የምናይ ይሆናል። ዲራይቭድ ኳንቲቲስ ኤንድ ዚር ዩኒትስ የሚለውን እንይ። ፊዚካል ኳንቲቲስ which depend on what? one or more fundamental quantities for their measurements are called what? derived quantities። ምን ማለት ነው? ፊዚካል ኳንቲቲ ሆኖ ነገር ግን ምን ሌላ ነገር ላይ ዲፔንድ የሚሆን ጥገኛ፣ ለምሳሌ ከሌላ ነገር ደሪቬት ሆኖ የመጣ ከሆነ ማለት ነው። ለምሳሌ ዳይሬክትሊ አናገኘውም። ለምሳሌ አንድ ምሳሌ ልንገራችሁ። ዴንሲቲ ብትወስዱ ለምሳሌ ዴንሲቲ ማለት ምንድነው? ማስ ኦቨር ቮሊዩም አይደለም? ስለዚህ እንትኑ ምንድነው? ኤስአይ ዩኒቱ ኪሎግራም ፐር ሜትር ኪዩብ ነው። ስለዚህ እንግዲህ ዳይሬክትሊ ሜዠር አናደርገውም። ከምን ዲፔንድ ይሆናል? ከፋንዳሜንታል ኳንቲቲ ዲፔንድ ይሆናል ማለት ነው። ስለዚህ ፊዚካል ኳንቲቲስ which depend on one or more fundamental quantities ከአንድ ወይም ከሁለት ፋንዳሜንታል ኳንቲቲዎች ዲፔንድ የሚሆኑ ወይም ከዛ ድራይቭ ተደርጎ የሚመጡ ከሆነ ደሪቬት ተደርጎ የሚመጡ ከሆነ እነሱን ብለን እንጠራቸዋለን ድራይቭድ ፊዚካል ኳንቲቲ ተብለው ይጠራሉ። the units used to measure derived quantities are called derived units። እንግዲህ ድራይቭድ ኳንቲቲን ለመለካት የሚያገለግሉን ምን ተብለው ይጠራሉ? ድራይቭድ ዩኒትስ ብለን እንጠራቸዋለን። SI derived units are described by mathematically። እንግዲህ ዲስክራይብ እናደርጋቸው በማቴማቲካሊ ሊሆን ይችላል። እነሱ ምን ነው? ኮምባይኒንግ what
dividing, multiplying and powering the base units። እንግዲህ ቤዝ ዩኒቶችን እንደዚህ በማድረግ እነሱን ኤክስፕረስ እናደርጋቸዋለን ማለት ነው። ለምሳሌ ምን ቤዝ ዩኒቶችን ምን በማድረግ ዲቫይድ በማድረግ እነሱን በማቴማቲካሊ ልናገኛቸው የምንችላቸው ምክንያቱም ደሪቬት ተደርገው ስለሚመጡ ማለት ነው። ሁለተኛ ምን መልቲፕላይ በማድረግ ሊሆን ይችላል። ፓወር በማድረግ ለምሳሌ አንድ ምሳሌ ላሳያችሁ። ዴንሲቲ ፎርሙላ ምንድን ነው? ማስ ኦቨር ዋት ቮሊዩም ነው አይደለም? ስለዚህ ማስ ኦቨር ቮሊዩም ከሆነ ስለዚህ ይህ ደግሞ የዴንሲቲ ዩኒት ምንድን ነው? ኪሎግራም ኦቨር ዋት ሜትር ኪዩብ ነው አይደለም? ኪሎግራም ኦቨር ሜትር ኪዩብ። ስለዚህ አሁን እዚህ ጋር ማየት ያለባችሁ እቺ ኪሎግራም እና ሜትር የለየችልን እቺኛዋ ኦቨር ሆና የተቀመጠችው ምና ዲቫይድ አድርጋለች። ዲቫይዲንግ ነች ማለት ነው። እንደገና ኤክስፕሌን ታደርግላችሁ ማለት ነው። ቆይ እስኪ በደንብ እንድታያችሁ። እሺ ድራይቭ ተደርጎ የሚመጣ ነው ስንል እንዴት እንደሆነ ላስረዳችሁ። ለምሳሌ ልበልና ዴንሲቲ ማለት ምንድን ነው? ፎርሙላው ማስ ኦቨር ዋት ቮሊዩም ነው አይደለም? ስለዚህ ማስ ኦቨር ቮሊዩም ከሆነ በሌላ አባባል ምን ማለት ነው? የማስ መለኪያ መሳሪያ ምንድን ነው? ማስ ራሱ ምን ነው? ቤዝ ነው፣ ቤዝ ኳንቲ ነው። ቮሊዩም ቤዝ አይደለም፣ እሱ ምንድን ነው? ድራይቨር ነው ማለት ነው። ነገር ግን ከአንድ ወይ ከሁለት ቤዝ ሊመጣ ይችላል። ስለዚህ ቤዝ ኳንቲዎች ዲፐንድ ሊሆን ይችላል ብለናል። ስለዚህ ኪሎግራም ፐር ሜትር ኪዩብ ነው አይደለም? ይሄ ማለት ምን ማለት ነው? ኪሎግራም ምንድን ነው? ይሄኛው ቤዝ ኳንቲቲ ነው አይደለም? ስለዚህ ቤዝ ስለሆነ እንደገና ይሄኛው ቤዝ ከሆነ ምን አደረግን እዚህ ጋር ለምሳሌ ኪሎግራም ፐር ሜትር ኪዩብ ስንል እዚህ ጋር ሲካፈል ተጠቅመናል፣ ኦቨር ማለት ምን ዲቫይዲንግ አድርገን ያገኘነው ማቴማቲካሊ ማለት ነው። ስለዚህ ዲቫይዲንግ የምትለውን ኮንሴፕት ታገኛል። በሁለተኛ ደግሞ ሌላ ምን ልናገኝ ይችላል? ለምሳሌ ቮሊዩም፣ ይሄ ቮሊዩም ነው ብለናል አይደለም? ቮሊዩም ምንድነው ፎርሙላው? ቮሊዩም ኢኳልስ ዋት ሜትር ኪዩብ ነው ሳይንቱ። ስለዚህ ሜትር ኪዩብ ከሆነ ሜትር ደግሞ የምናገኘው እንዴት ነው? ሜትር ማለት ሜትር ኪዩብ ሊመጣ ይቻለው ሜትር ታይምስ ሜትር ወይም እንደዚህ ማድረግ እንችላለን። ሌንግዝ ነው አይደለም? ሌንግዝ ስለሆነ ሌንግዝ ኢኳልስ ዋት ቮሊዩም ስናገኝ እንዴት ነው የምናገኘው? ሌንግዝ ታይምስ ሌንግዝ። ስለዚህ ይህ ሌንግዝ ራሱ ምንድን ነው? ፋንዳሜንታል ነው ወይም ቤዝ ነው ማለት ነው። ስለዚህ በአጭሩ ይሄ ሌንግዝ የምንለካው በምንድን ነው? በሜትር ነው አይደለም? ስለዚህ ቮሊዩም እኩልና ምን ነው? ሜትር ታይምስ ሜትር ኢኳልስ ምን? ሜትር ኪዩብ ይሆንላል ማለት ነው። ስለዚህ ይሄ እንደዚህ ከመጣልን በምን አገኘን? አሁን እዚህ ጋር በማባዛት አገኘነ ማለት ነው። ሲባዛ እያደረግን አገኘ ነው። ስለዚህ አሁን እዚህ ጋር ምን ተጠቀምን? ማቴማቲካሊ ዲቫይዲንግ እዚህ ጋር አየን፣ ማባዛት እዚህ ጋር አየን፣ መልቲፕላይንግ እንደገና ምን ቀረ? ሌላ ፓወሪንግ። ይሄው እዚህ ጋር ፓወሪንግ ራሱ ተጠቅመናል። ፓወሪንግ ተጠቅመን እንዴት ነው? 3 ሜትሮች አሉና እዚህ ጋር 3 ሜትሮች አሉ። እነሱ 3 ሜትሮች በምን በፓወር ኤክስፕረስ አደረግናቸው። ምን ብለን? ሜትር ኪዩብ። ስለዚህ ይሄ ነገር ድራይቨር የምንላቸው ከሶስት ነገር ዲፔንድ ወደ ፋንዳሜንታል ወደ ድራይቨር ስንቀይር 3 ነገር እንጠቀማለን። ዲቫይዲንግ፣ መልቲፕላይንግ እና ፓወሪንግ ተጠቅመን ነው የምናገኛቸው ማለት ነው። ስለዚህ በዚህ መንገድ መረዳት ትችላላችሁ። እሺ በቀጣይ የምናገኘው ደግሞ የድራይቨር ኳንቲቲ ማለት ነው። ምናቸውን ነው? ድራይቨር ኳንቲቲ እና የእነሱን የሳይ ዩኒትን እናያለን። ለምሳሌ እዚህ ጋር ነምበሮቹ እዚህ ጋር ተቀምጠዋል። እንደገና ደግሞ ድራይቨር ኳንቲቲ የሚባሉት አሉ። ዘን የእነሱ ሲምቦል አለ።
አፍተር ዛት ዋት የእነሱ ደግሞ ዩኒታቸው አለ። ስለዚህ ላስምድላችሁ ክሊር እንዲሆን እንደዚህ አድርገን ስንረዳ ማለት ነው በከለር ያደረኩላችሁ ሁሉንም እንዳይደበላለቅባችሁ ክሊር እንዲሆን ነው ማለት ነው። ስለዚህ ድራይቭ ኳንቲቲ ለምሳሌ እዚህ ጋር ኤሪያ አለ፣ ቮሊዩም አለ፣ ስፒድ አለ፣ ዴንሲቲ አለ። ስለዚህ ሌሎችም አሉ፣ ግን ከዚህ ጋር ዋና ኮመን የሚባሉት ናቸው። ለምሳሌ የኤሪያ ሲምቦል ማን ነው? ኤ ነው አይደለም? የኤሪያ ሲምቦል ኤ ነው። የኤሪያ ሲምቦል ኤ ነው። እንደገና ደግሞ ኤሪያ የምናገኘው በምን ነው? ሜትር ታይምስ ሜትር አድርገን እሱም ሜትር ኪዩብ። አያችሁ እዚህ ጋር ምን መልቲፕላይንግ ተጠቀመ፣ እዚህ ጋር ደግሞ ምንድነው ፓወሪንግ ተጠቀመ ማለት ነው። እንደገና እዚህ ጋር ቮሊዩም ደግሞ ሲምቦሉ እሱ ቪ ነው። እንደገና ደግሞ ቮሊዩም ቅድም እንዳሳያችሁ ይሆንና ሜትር ታይምስ ሜትር እንደዚህ አድርገን ሜትር ኪዩብ እናገኛለን። ይሄ ዩኒቱ ነው፣ የሳይ ዩኒቱ ነው ማለት ነው። እንደገና ደግሞ ስፒድ ደግሞ ቮሊዩም ነው፣ እሱም ቪ ነው ሲምቦሉ፣ እሱም ሜትር ፐር ሰከንድ። እዚህ ጋር ምን ተጠቅመናል? ዲቫይዲንግ ተጠቅመናል። አያችኋ እቺ ኦቨሯ ምንድነች? ዲቫይዲንግ ነው የምታሳየው። ስለዚህ ሜትር ሲካፈል ለሰከንድ። ለምሳሌ አንድ ነገር ስፒዱ ፍጥነቱን ማወቅ ከፈለጋችሁ ምን የምታደርጉት? ሜትሩ ማለት የሄደበት ርቀት ሌንግዙ ማለት ነው። ሌንግዙ ሲካፈል ለምኑ? ኤስ ማለት ምንድን ነው? ሰከንድ ነው አይደለም? ሰከንድ የምን መለኪያ ነው? በፈንዳሜንታል ስናይ የታይም ነው አይደለም? ስለዚህ ይህ ነገር ይህኛው ስፒድ የሚለው ከምን ድራይቭ ተደርጎ የመጣው ከማንና ከማን ነው? ፈንዳሜንታል ከሚባሉ ኳንቲቲዎች ከሌንግዝ እና ከታይም። አያችኋ ሜትር የምንለከው በሌንግዝ ነው። ሌንግዝ ኦቨር ዋት ታይም ማለት ነው በሌላ አባባል ኢንዳይሬክትሊ። ስለዚህ ሌላኛው ደግሞ ዴንሲቲ ነው። ዴንሲቲ አሳይቻችኋለሁ ቅድም። ሲምቦሏ ፒ የምትመስል ነገር ነች። ስለዚህ እሱም ደግሞ ነው ኪሎግራም ፐር ዋት ሜትር ኪዩብ ይሆናል ማለት ነው። ስለዚህ በዚህ መንገድ ፈንዳሜንታል እና ድራይቭ ኳንቲቲ መረዳት እንችላለን። ሌላኛው እዚህ ጋር ምን አለ? ኤክሰርሳይዝ አለን። እሱም ኤክሰርሳይዝ ምን ነው የሚለው? show how the unit of the following what derived quantities are derived from what the unit of base quantities እንዴት እንደመጡ ከፋንዳሜንታል እንዴት ድራይቭ አድርገን እንዳመጣናቸው አሳዩ ነው የሚለው። ለምሳሌ የመጀመሪያው ቮሊዩም የሚለው ነው። ይሄ ቮሊዩም እንግዲህ ስናሳይ ምንድነው? ቀደም እንደነገርኳችሁ ቮሊዩም ማለት ሲምቦል ምንድነው? ቪ ነው አይደለም? ስለዚህ የቮሊዩም ዩኒቱ ማን ነው? ሜትር ኪዩብ። ሜትር ኪዩብ ከሆነ እንግዲህ ምን ማለት ነው? ሜትር ኪዩብ ማለት እኮ ምን ማለት ነው? ሜትር ሲባዛ በሜትር ማለት ነው። ይህ ማለት ደግሞ ሜትር ምን ማለት ነው? በሌላ አባባል ሜትር ማለት ሌንግዝ ነው አይደለም? ሌንግዝ ሲባዛ ሌንግዝ ማለት ነው። ስለዚህ ሶስት ሌንግዞች ሲባዙ ምን ሰጠን? ቮሊዩም አገኘን። ስለዚህ ድራይቭ የተደረገው ከምንድን ነው? ከፈንዳሜንታል ኳንቲቲ ነው ማለት ነው። ከዚህ እንደሆነ ማየት እንችላለን። ሌላኛው ደግሞ ምን የሚለው ነው? ዴንሲቲ እሺ ዴንሲቲ ደግሞ እዚህ ጋር ሳይቻቸዋለሁ። ስለዚህ ግን በቀላሉ ዴንሲቲ ቅድም እንዳልኳችሁ ዴንሲቲ ኢኳልስ ምንድን ነው? ማስ ኦቨር ቮሊዩም ወይም ደግሞ በዩኒት ስናስቀምጠው ኪሎግራም ኦቨር ዋት ሜትር ኪዩብ። ኪሎግራም ኦቨር ሜትር ኪዩብ ስለሆነ ይህን ደግሞ የምንገልጸው ኪሎግራም ምን ነው ብለናል? ማስ አይደለም? ማስ ነው። ስለዚህ ማሱ ሲካፈል ለምንድን ነው? ለሜትር ኪዩብ። ሜትር ኪዩብ ደግሞ ቮሊዩም ነው አይደለም? አሳይቻቸዋለሁ ቮሊዩም። ስለዚህ ማስ ሲካፈል ለቮሊዩም ምን ነው የሚሰጠን? ዴንሲቲ ይሰጠናል። ስለዚህ ከሁለት ነገሮች ያገኘነው ነው ማለት ነው። እሺ በመቀጠል የመጨረሻው ደግሞ ምነው? ፎርስ ነው። ይህ በቀላሉ ለመረዳት ያክል ፎርስ ራሱ ድራይቭድ ዩኒት ነው። እሱን ደግሞ እንዴት ነው ክሊር የምናደርገው? እንዴት ነው የምናሳየው? ከምን እንደመጣ ከቤዝ ኳንቲቲ እንደመጣ የምናሳይበት መንገድ ምንድን ነው? ፎርስ ማለት ፎርስ ኢኳልስ ዋት
ማስ ታይምስ አክሰለሬሽን ነው አይደለም? ማስ ታይምስ አክሰለሬሽን ኤም ታይምስ ኤር ማለት ነው። ስለዚህ ማስ ማለት ምን ማለት ነው? ማስ ታይምስ አክሰለሬሽን ስለሆነ ማስ ማለት ስለዚህ ፎርስ ስንል ምንድን ነው? ከቤዝ ኳንቲቲዎች ድራይቭ ተደርጎ የመጣ ሲሆን እሱን ከምን ከማስና ከአክስለሬሽን ነው። ከማስና ከአክስለሬሽን ነው ማለት ነው። እሱም ደግሞ እንዴት ሆነ ስንል እንዴት ነው ካልኩሌት የምናደርገው? እሱን ካልኩሌት ለማድረግ ፎርስ ዋት ኢኳልስ ማስ ታይምስ አክስለሬሽን። ይሄ ማለት ደግሞ ማለት ነው ማስ ምን ለከው በምንድን ነው? በኪሎ ግራም አይደለም? ኪሎ ግራም ዘን አክስለሬሽን ደግሞ ሜትር ፐር ሰከንድ ስኩዌር ነው። ስለዚህ ሜትር ፐር ሰከንድ ስኩዌር ይሆናል ማለት ነው። ሶ በዚህ ወይ ድራይቭ ተደርጎ የሚገኘው እንደዚህ አድርገን ነው። ስለዚህ ምን አለው ይሄ ድራይቭድ የሚባሉ ኳንቲቲዎች ሁለት አይነት ነገር ይዛሉ። ማግኒቲዩድ ኤንድ ዳይሬክሽን ምን ይዛሉ? ድራይቭድ ኳንቲቲዎች ማለት ነው የሚይዙት ነገር ምንድን ነው? አንደኛ ማግኒቲዩድ ይዛሉ። ማግኒቲዩድ ኤንድ ዋት ዳይሬክሽን ይዛሉ ማለት ነው። ማግኒቲዩድና ዳይሬክሽን አላቸው። ሶ የዛሬው ትምህርታችን ይህን ይመስል ነበረ። እስካሁን ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በቀጣይ ደግሞ በዚህ ዩኒት የቀሩትን ይዤላችሁ እቀርባለሁ። ስለዚህ ቻናል ላይክ እና ሰብስክራይብ ማድረግ እንዳትረሱ። ቴንክ ዩ